ሩታና ጽጌ ተገናኙ። ጽጌ ለምን ሩታ ማገኘት ፈለገች? ከምር ግን ደስ አይሉ? እንዴት እንደሚያምሩ የእውነት ሁለት እብዶች። በጣም ነው እኔ ደስ ያለኝ። ጽጌ በዚህ ልክ ነገራቶችን እንትን ብላ አስተውላይታ ሩታን ለማገኘት ነገሮችን ለማብረድ የሄደችበት እርቀት ደስ ይላል። ሁለቱ ሳያቸው በጣም ደስ ያለኝ። እንዴት ናችሁልኝ? መቼም ይሄ ደስታ የሁላችን ነው ብዬ አስባለሁ። እናንተም ደስ እንዳላችሁ አልጠራጠርም። እና እንዴት ናችሁልኝ? ሁሉ ሰላም? ሁላችንንም ትናንት አብርሽ ያደረገው ነገር አስተስቶናል። ምክንያቱም ነገሮች በዚህ መንገድ ነው መሄድ ያለባቸው። ዛሬ ሄርሜላ ምን ይዛ እንደምትመጣ እስኪ የሚገምት ካለ እኔ ምስጢሩን እነግራቸዋለሁ። በስተመጨረሻ አበረታቱ፣ ከጎን ይሁን፣ ላይክ አድርጉ፣ ሰብስክራይብ እና ሄርሜላ የሆነ ነገር ይዛ ልትመጣ ነው ዛሬ። ለምን አትሉ? አብርሽና ሩት አብረው ስለሆኑ ነገራቶች አብርሽ በቃ በምንም ሆነ በምን ከሩት ጎን ስለቆመ፣ እሷ ደግሞ ይህን ነገር አትፈልግም በጭራሽ። ሄርሜላ አትፈልግም እና ይህን ነገራቶችን እንደ አዲስ ለማበላሸት ሄርሜላ የሆነ ነገር ይዛ ትመጣለች። ማታ ቪዲዮ እንግዲህ ይለቃሉ። ምን እንደሆነ ሁላችንም የምናይ ነው የሚሆነው። እኔ ግን ከዚህ በኋላ ምንም ነገር አታመጣም። የፈለገ ታምር ብይ ቢፈጠር ሲጀመር አብርሽና ሩታ ሊለያዩ አይችልም። እኔ ድሮውንም ተናግሬያለሁ ሀባይ እና ጽጌ ዳኒ ደግሞ ልክ ጽጌ ሩት ጋር መታ ነገሮችን ልታበርድ በቃ እንደዚህ በዚህ መንገድ ራሱ ማጽናናቷ ትልቅ ነገር ነው። እኔ ሳያቸው ብቻ ነው ደስታ በደስታ የሆንኩት እውነት ለመናገር። ስለዚህ ዳኒ ራሱ አብርሽ ጋር ሄዶ ነገራቶች እንዲበርዱ በቃ እንደዛ ማድረግ አለበት ብዬ ነው እማምነው። እናንተ እስኪ ምን ይመስላችኋል? ዳኒ አብርሽ ጋር ሄዶ ነገሮች እንዲበርዱ። በነገራችን ላይ በፊት እኮ ማርክ ነበር ደውሉ አስታራቂ ከሩት ጎን መቼም ሊቀየርባት የማይችል ሰው ማለት ማርክ ነበር ለሩት። አሁን ግን ነገሮች በቁት ሰለቹት መሰለኝ። ነገሩ ቤዚ ለራሷ ቢዚ አድርገዋለች ይመስለኛል። ጠፋ እኮ ማርክ አልጠፋም እንዴ? ሩትዬ እንደዚህ ስትሆን እንዴት ዝም ብሎ ማየት ይቻላል? ወይስ ለእኔ ብቻ ነው? እኔ ማርክ ጠፍቷል። እንደኔ ማርክ እንደጠፋ ነው እኔ እንትን የምለው። ለምን እንደጠፋ እስኪ የምታውቁ ካላችሁ ነገሩኝ፣ በውስጥ የሚሆን አውሩኝ እስኪ። ለምን ማርክ ጠፋ? በዚህ ልክ ሩትዬና አብርሽ እንደዚህ ሲሆኑ እንደውም በማርክ እንትን ኤፍሬም ነበር ከጎኗ ባይሆንም ያው ከወንድሙ ጎን ሆኖ ነገራቶችን ለማብረድ ሲሄድ የነበረው። ግን ማርክ እኔ በጣም ምን አይነት ሁኔታ ውስጥ ቢሆን ነው ይሄን ያክል የጠፋው? አሳስቦኛል። ማርክም ነገር ታውቃላችሁ፣ ማርክና ሄለን ከተለያዩ ጀምሮ ማርክ ልክ አይደለም። ነገራቶች እንዳሰበው ብቻ ብዙ ነገር ሄለን ጋር ያለው ደስታ የነበረው ያ ሁሉ ነገር ቀርቷል። በቃ አብቅቷን እዛ ጋር እና ትንሽ ተደብሯን ይመስለኛል። ቤዚ ያለች በእርግጥ ግን ያው ሁሉም ነገር እንደመጀመር አይሆንም። እውነት ለመናገር ማለት ያው ሄለን እነሱ መቼም እንዲታረቁ አይችሉም ከዚህ በኋላ ኦልሬዲ የተለያዩ ሰዎች ናቸው። ግን ማርክ ለምን ጠፋ? እና እስኪ የምታውቁ ካላችሁ ኮምቱልኝ። ሩትዬን በዚህ ልክ ስላየዋትኝ። በነገራችን ላይ የሩት ሙሉ ፋሚሊዎች ወንድሞቿ በተለይ ጸጥ ያሉት ነገራቶችን ለማብረድ ፈልገው እንጂ ነገሮችን ለማጋጋል ቢፈልጉ ኖሮ የፈለጉትን ነገር ማድረግ ይችሉ ነበር። ማወቅ ያለባችሁ ነገር ሁሉን ነገር ለሩት የተውት የሆነ በቃ ምክንያት አላቸው የራሳቸው። እኔ እንደዛ ብዬ ነው የማስበው እንጂ የሩት ወንድሞች ለናብርሽ አንሳው አይደለም፣ ግን በሁለታቸው መሀል መግባት ስለማይፈልጉ ነገሮች። እኔ ግን የሩት ወንድሞች ቢከፈትላቸው እንደዚህ እንደነሩት እነሱም በራሳቸው መንገድ ቢሰሩ እውነቴን ነው። ደክመዋል። ሩታ ከስንት ነገር ነው ያስጣሏት። ተደብድበዋል ሁሉ እኮ በፖሊስ። ስለዚህ እነሱም በቃ መምጣት አለባቸው ወደዚህ ወደ ሚዲያው መጥተው ይስሩ። በቃ ይሄ ሀሳብ ነው። እና እስኪ እናንተስ ምን ታስባላችሁ? የኔ ሀሳብ እንዴት አያችሁት? ሩታ ግን ጠንካራና ጀግና ሴት ነች። በዛ ላይ ደግሞ እኮ የሩትዬ ልጃቸው ታውቃላችሁ፣ ቁርጣ አብርሽ ነው የሚመስለው። ምኑም ሩታ ነው ይመስል። ልክ እንደ አብርሽ ጥቁር ነው። እንደዚህ ስላችሁ ደግሞ እንዳትሰርቡኝ እሺ። ግን በቃ ቁርጥ አባቱን የሚመስል ልጅ
እንደዛ ምን የመሰለ ወንድ ልጅ በዛ ላይ አምሳያውን የወለደችለት። እኔ ባለፈው ቪዲዮ ስላየውኝ ነው እንደዚህ የምላችሁ። እንዴ ምናምን እንዳትሉ እንዳትጮሁብኝ እሺ። ያው ጽጌ ስለ ብዙ ነገር አውርታታለች ምናምን ነገር ሩታን ተቀብላለች። ሩታ እኮ በነገራችን ላይ አብርሽ ጋር መሆን ትፈልጋለች። ውጭ ምናምን የሚለውን ነገር ሀሳብ ሰርዛ አብርሽ ጋር መቀጠል ነገራቶች ማስኬድ ትፈልጋለች። ግን አንዳንዴ በመሀል የሚገቡ ነገሮች ምናምን እያናደዷት አብርሽም ስለማይሰማ በዛ ነገራቶች እንትን እያሏትኝ ስለሆነ ነው እንጂ ሩቴ እኮ ነገራቶችን አብርሽ ጋር መቀጠል ማስኬድ ትፈልጋለች እውነት ለመናገር ምክንያቱም እኛ የቅርብ የሆኑ ሰዎች ስለምናውቅ። ግን አብርሽ ምንም ሊያርፍ አልቻለም። ከዚህ በኋላ መቼም የሩታን የመጨረሻ ውሳኔ ስላየ አልፎ ነገራቶችን በሰላማዊ መንገድ ያስኬዳን ብዬ አስባለሁኝ። ብቻ እስኪ መጪውን አብረን የምናይ ነው የሚሆነው። ሄርሜላ ወይ ከሀገር እስካልወጣች ድረስ በእርግጥ አብርሽን ሰላም የምትሰጠው አይመስልም። እውነቴን ነው የምላችሁ፣ ሰላም አትሰጠውም። ሄርሜላ እያለች አብርሽ ምንም ሰላም ሊያገኝ አይችልም። ስለዚህ ሄርሜላ የሆነ ነገር ሄርሜላ ማድረግ አለብን። አይመስላችሁም አባይብ? እና እንደዛ ነው። እስኪ እናንተም የተሰማችሁን እንደዚህ ቢሆን ምናምን የምትሉት ሀሳብ ካለ ሀሳባችሁን ያው እንግዲህ የምንቀበል ነው የሚሆነው። እኔ ያው የተሰማኝን ለእናንተ ሸር አድርግላችሁ ብዬ ነው። ጽጌና ሩቴ ስለተገናኙ ሁላችንም ደስ ብሎናል። በዚህ ቲክቶክ ደግሞ ላይቭ እየገባችሁ ምናምን እንትን የምትሉ ሰዎች ከሩት ጎን የነበራችሁ ሁላችሁም ከምር ልትደነቁ ነው የሚገባው። በዚህ ልክ ሩታን እንዳይከፋት ሩታ የሆነ ነገር ሲሆን በቃ እሷን ለማበረታታት ምናምን የምትሄዱበት መንገድ እርቀት ምናምን ደስ ይላል። እንደዚሁም በእርግጥ የሄርሜላን ፋሚሊዎች አላችሁ እንደዚህ እየገባችሁ እሷን እያበረታታችሁ ምናምን በቃ ነገራቶችን እንትን የምትሉ ሰዎች አላችሁ። ሁላችሁም ያው እንደ ሙዳችሁ ነው እንደምትፈልጉት በምትፈልጉት ማንኛውም ሰው በሚፈልገው ነገር መሄድ ማድረግ ይችላል እና ለሩታ ያላችሁ ክብር ምናምን ስላሳያችሁን ሁላችሁንም እናመሰግናለን። እኔ በራሴ ኮራሁባችሁ የእውነት ነው የምላችሁ። ምክንያቱም እንደዛ ነገራቶች ሲገለባበጡ ምናምን ምንም ነገር ቢፈጠር በቃ ሩት አለንልሽ ምናምን እንደዚህ ስትሉ ሩትዬ ስታበረታቱ ምናምን ነበር ከሷ ጎን ነበራችሁ እና ይሄ ከምር ትልቅ የሆነ በቃ አንድ ሰው ቢያጠፋ ምን ቢልም በቃ በማንኛውም ሰዓት ከጎን መቆምን አሳይታችኋታል። ሩታን በእናንተ ብርታት ነው ሩትዬ እንደዚህ ልትቆም ነገራቶች እንደዚህ ልታስተካክል የቻለችው። ያው ስለምታበረታታት ምናምን በተለይ ምርጥ እህቶች አሏት ታውቃላችሁ። ታናሽ መሆን አንዳንዴ እውነት ለመናገር መታደል ነው። ሩት ታውቃላችሁ ትልልቅ እህቶች አሏት ምናምን ነገራቶች እንደዚህ ቢሆን ያማክሯታልኝ። በቃ ቀድመው ሁሉን ነገር ስለሚያስረዷትኝ ለማድረግ ለመወሰን አትቸገርም። ይሄ ደግሞ ሁላችንም የምንደግፈው የምናበረታታው ነገር ነው። እንግዲህ ትልልቅ እህቶች የሌለን ነው ያለን የሚባለው። ያላችሁ የታደላችሁ የመጀመሪያ ደግሞ ትልቅ የሆናችሁ እንግዲህ ለታናናሾቻችሁ ምን አይነት እህቶች እንደሆናችሁ በዚህ መረዳት ትችላላችሁ። ቀላል አይደለም። በተለይ ብዙ ሚዲያዎች ስለ ሩታ ምናምን እንትን ሲሉ ሪያክት እያደረጉ ምናምን የሚናገሩት ነገር ምናምን ያው አንዳንዴ መደገፍም አለብን መቃወምም አለብን ብዬ አስባለሁ። እንግዲህ ግን ሩታ ምንም ሆነ ምን በቃ ሩት ነች።
የመጣችበት ምናምን እናውቃለን። ነገሮች እንዴት ማለት እንዴት እየሄዱ እንደነበር ምናምን ሁሉንም ነገር እናውቃለን። እና ያን ነገር እንትን በማለት ሩታ ላይ ባንፈርድ ብዬ አስባለሁ። እንግዲህ ሩታን አሁን ካወቅናት እናንተ አሁን ሶሻል ሚዲያ ላይ ካወቃችሁ ስንት ዓመት ሆናችሁ? እስኪ ኮምንቱልኝ። ሩትዬ ምን ያክል ዓመት ታውቋታላችሁ? እና ከመጣችበት ቀን ጀምሮ እያበረታታችሁ ፕሮፋይል እያደረጋችሁ ምናምን ብዙ ነገራቶችን እናንተም አብራችሁ ደክማችኋን፣ አብራችሁ ለፍታችኋን። ለነገራቶቹ ሩት ብቻ አይደለችም፣ እናንተም የከፈላችሁት ዋጋ አለ ለሩት ማለት ነው። እና እኔ ብቻ ጽጌ ስላገኘቻት ዋናው የመጣሁበት ጉዳይ ደስ ብሎኛል። ከዚህ በፊት ታውቃላችሁ የተለያዩ ቪዲዮዎች አብረው እየሰሩ ዱባይ ሁሉ ሚዜ ሁናታል። ሁሉም ሩት ስሟ ማን ነው? ሜሪ እነ ሜሪ እንደውም ሜሪ ጠፋች። ያኔ ታስታውሱ ከሆነ ቤተሰብ ነኝ ምናምን እያለች ገጭ እያለች ነበር እና አሁን ጠፋች። በራሷ ሙድ በራሷ ዓለም ነች ሩትዬ። እንደዚህ ስትሆን ማንም ከጽጌ ውጭ ማንም የጠይቃት የለም። ማለት ነው። ያኔ እኮ ቪዲዮ ዱባይ ሁሉ እንዴ ጓደኝነት እኮ ቀላል አይደለም። ዱባይ መተው ለመዝናናት ሩታ ስታገባ ሚዜ ለመሆን ምናምን ሚዜነት እኮ ቀላል ነገር አይደለም። በማንኛውም ታይም ከጎናችሁ ሊሆኑ የሚገቡ ሰዎችን ነው አንድ ሰው ሚዜ የሚያደርገው አይደል? ስለዚህ ያው ጽጌ ኃላፊነቷን ተወጣለች እኔ ብዬ የማስበው። ምክንያቱም ነገራቶች ከጎኗ ሆና ያሉበት ቦታ ስለሚራራቅ ምናምን እንደዚህ በቀላሉ መገናኘት አይችሉም። ለዛም ነው እና ጽጌ እንወድሻለን፣ እናመሰግናለን። በዚህ ልክ አስበሽ ተጭንቀሽ ሩታን ስለጠየቅሽልን የምናመሰግን ነው የሚሆነው። ሁላችሁንም አመሰግናለሁኝ። በቀጣይ ደግሞ በአሪፍ እንግዲህ ቪዲዮ ምን ይፈጠር ይሆን ስለ ሄርሜላ ይዤላችሁ የምመጣ ነው የሚሆነው። አብረን የምናይ ይሆናል እንግዲህ ሄርሜላ ምን እንደምትል